የሻዕቢያ መዳከምና የድንበር ላይ ሽሽት። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በሰሜኑ የሀገራችን ክፍል አዲስ ወታደራዊ ውጥረት መፈጠሩ እየተሰማ ነው። ሻዕቢያ ከህወሓትና ከፋኖ ጋር በማበር ኢትዮጵያን ለመውረር እንቅስቃሴ እያደረገ ቢሆንም የኤርትራ ሰራዊት ግን በከፍተኛ መዳከምና የሞራል ውድቀት ውስጥ እንደሚገኝ መረጃዎች እየወጡ ነው። ዛሬ በዚህ ዙሪያ የተሰሙ አዳዲስ መረጃዎችን ይዘንላችሁ ቀርበናል። መረጃዎች እንደሚያመለክቱት የሻዕቢያ ወታደሮች ዳግም ወደ ጦርነት ለመግባት ፍላጎት የላቸውም። በዚህም ምክንያት ከ200 የሚበልጡ የኤርትራ ወታደሮች ድንበር ጥሶ ወደ ኢትዮጵያ መግባታቸው ታውቋል። እነዚህ ወታደሮች ጦርነት ሰልችቶናል በሚል እጃቸውን እየሰጡ ሲሆን፣ ሌሎች በርካታ ወታደሮች ደግሞ በትግራይ ክልል በተለያዩ አካባቢዎች ተደብቀው እንደሚገኙ እየተነገረ ነው። ይህ የከዳተኞች ቁጥር መጨመር የሻዕቢያን ወታደራዊ ቁመና በእጅጉን አዳክሞታል። ሻዕቢያ በውስጥ ባጋጠመው መከፋፈል ባለፈ በኢትዮጵያ ውስጥ ካሉ ኃይሎች ጋር በመሆን የጥፋት ድግስ ቢደግስም የኢትዮጵያ መንግስት ሁኔታውን በንቃት እየተከታተለው ይገኛል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በሰጡት ጠንከር ያለ ማስጠንቀቂያ ማንኛውም በኢትዮጵያ ሉዓላዊ ላይ የሚቃጣ ትንኮሳ ካደረጉ የመጨረሻቸው ይሆናል ማለታቸው ይታወሳል። መከላከያ ሰራዊታችንም ለማንኛውም ጥቃት ተመጣጣኝና የማያዳግም ምላሽ ለመስጠት በተጠንቀቅ ላይ ይገኛል። የሻዕቢያ ወታደሮች መክዳትና የሰራዊቱ መበታተን በኢትዮጵያ ላይ የተጠነሰሰው ሴራ መክሸፉን የሚያሳይ ነው ተብሏል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የሻዕቢያ ወታደሮች ሽሽት በቀጠናው ሰላም ላይ ምን ተጽዕኖ ይኖረዋል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለተጨማሪ መረጃም ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።